ምዕራባውያን ኃያሉ ንጉስ የሚሉት፣ ቱርኮች ደግሞ አልጋዚ ወይም ደግሞ ቁረኛ የሚሉት፣ የተቀሩት ደግሞ የክፍለ ዘመኑ ጌታ የሚሉት ወይም ደግሞ አንዳንዶቹ እንደሚሉት ደግሞ የሙስሊሙ ዓለም ንጉስ የሚሉት ሰው ማን እንደሆነ ታውቃላችሁ? ይሄ እዚህ ጋር የምታዩት እመም የሆነ ሰው ኦስማን ቤን። ጀግንነቱ እኮ ጥያቄ የለውም። ጀግንነቱ ጥያቄ የለውም። ምንድነው ኦቶማን ቱርኪሽ የሚባለው ኦቶማን ኢምፓየርን የገነባው እሱ ነው። ኦስማን የሚለው ስያሜ ላይ ነው እንደውም ኦቶማን ራሱ የመጣው። በእናሳ በ13ኛው ክፍለ ዘመን የነበረ አካባቢውን ሲያስጨንቅ የነበረ ጀግና ታማኝ ደግሞ አደሴም በቃ ሀቀኛ ሰው ነበረ። በቃ ይገርመኛል ምን አይነት ጀግና እንደሆነ ማለት ነው። በዛ ላይ ደግሞ የሚገርም የተነሳው ከተራ የጎሳ ከተራ ከትልቅ ኢምፓየር አይደለም ከተራ ጎሳ ነበሩ። እነሱን አንድ አድርጎ የቱርክ ጎሶች የተከፋፈሉትን አንድ አድርጎ የሚያክል ታላቅ ኢምፓየር ለ600 ዓመት ዓለምን ያስጨነቀውን ታላቁን ኦቶማን ኢምፓየርን የገነባው ይሄ ጀግና አይደል ታዲያ? አባት ሃንጋሪ እስከ ግሪክ ከአውስትራሊያ እስከ ጀርመን አጠቃላይ የአውሮፓ ነገስታቶች በእግሩ ስር የወደቁና የእሱ ጦር ገፈት ቀማሽ አድርጎ ያስተዳደራቸው ከ600 ዓመታት በላይ የዓለምን ሲሶ ገዝቶ ያስተዳደረ ቤዛንታይን ኢምፓየር ሲመጣ መጣ ነው የሚሉት። ወስዶ ሰጠት ያደርጋቸው በቃ ሰጠት በቃ ውስጣቸው ማለት ግድግዳ ጋር ወስዶ ለጠፍ ሞንጎሎችን ራሱ አንዳንዴ ሲያስቀየማቸው ታይቷል። ዋናስ በተለይ በትንሽ ጦር ነው ብዙ ጦር ያሸነፈው። በዛ ላይ ደግሞ በጣም ስትራቴጂክ ነው። ኡስማን እንዳልኳችሁ በጣም የሚገርም ሰው ነው። በጣም አቀኝነቱና ደግሞ ከጀግንነቱ ያለፈው ደግሞ በጣም ከራሱ ብሔርና ሃይማኖት ውጭ ያሉ ሰዎችን ትርኢት የሚያደርግበት መንገድ ነው። ለምሳሌ የዛ አካባቢ ክርስቲያኖች ለኦስማን ቤን የሚደረጉት ለቤዛንታይን አይደለም። ቤዛንታይን ማለት እንግዲህ ክርስቲያን ኪንግደም ነው ወይም ደግሞ ኢምፓየር ነው። ነገር ግን ለእሱ የሚደረጉት ኦስምሽ ነው የሚል ኦስምሽ ይሻለናል እኛ ኦስምሽ ከዋ እንኳን ይሰጠናል። በዛ ላይ ደግሞ ግብሩ እኮ ትንሽ ነው የሚል በዚህ ደረጃ ደስ የሚል ካራክተር ያለው ጀግና አዋጊ ፈረስ በጣም ጎበዝ ፈረሰኛ ጎበዝ ፋይተር ነበረ። ከኤዥያ ደግሞ ኢራቅ፣ ሶሪያ፣ ሳውዲ፣ አረብ ኤሚሬት፣ ኳታርና እንዳለ በቃ ሸፋፍኗቸዋል። ኤዥያን ብትሉት አፍሪካ ደግሞ እነ ቱኒዚያ እነ አልጄሪያ እነ ሱዳን በሏቸው። ጅቡቲ፣ ሊቢያ፣ ግብፅ፣ ሶማሊያ አሪቱ ልጥቀስላችሁ። ከኢትዮጵያ ራሱ ሀረርን ገዝቷታል። Kızılay mağdur. Menzil neredir? Şehadetedir. Uslat kimedir? Vatanadır. Vatan neredir? Cümle cihandır. Ey gidi Bursa! Ya sen? Yiğit mücahitler! Gayrı! Kazadan kazaya, zaferden zafere koşacağız. Bu sebeple gevşemek yok, durmak yok, yılmak yok, kaçmak yok. Her daim